አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህኑ ዩቲዩብ ቤተሰብ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶችዬ። ጠፍቻለሁኝ፣ ጥፍትፍት ብያለሁኝ። ኢንሻአላህ ካሁን በኋላ ብቅ እላለሁኝ። እቺ ቪዲዮ የምትደርሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትዘነጉላለሁ ውዶችዬ። ኢንሻአላህ እኔ ከምር አይዲያ ጠፍቶብኝ ነው የጠፋሁት። እስቲ አንዳንድ እውቀት ያላችሁ ልጆች ያው መቼም ያለው ማካፈል ጥሩ ነው። እስቲ አንዳንድ አይዲያ በኮሜንት ጻፉልኝ። የምሰራው ነገር ከምር ሞኔታይዝ ከሆነ በኋላ በቃ የምሰራው ጥፍት። በእርግጥ ሰው ቤት ነው ያለሁት፣ አይመቸኝም ቪዲዮ መስራት። ምግብ እንኳን እየሰራው ሰዎቹ ካሉ አይመችም ለመወሰት። ለዛ ነው እዚህ አንዳንድ የምሰራው አይዲያ ኮሜንት ላይ ጻፉልኝ ውዶችዬ። ሙስሊም እህት ወንድሞቼ እንኳን አደረሳችሁ ለኢድ አል ፈጥር። ዛሬ ለጾሙ ፍጡር ሾርባ ልሰራ ነው። ቀለል ያለች ስራ ናት። አብረን እንሰራለን። ሾርባት በክሬም በዲጃጅ ዲጃጅ ሾርባት ክሬም በዲጃጅ ነው የሚባለው። እሱም እዚህ ጋ ስዱ ዲጃጅ ደቀቅ ብሎ የተከተፈ አለ። ይሄ በቀሎ ነው፣ እሽጓ በቆርቆሮ በቀሎ ማለት ነው። እዚህ ጋ ጆዘር ካሮት ማለት ነው። እዚህ ሽንኩርት አለኝ። በእነሱ አሁን ሰዓት ውስጥ የስንት ሰዓት ነው? በአጭር ሰዓት ነው የሚሰራው፣ በፍጥነት ማለት ነው። ከምር የሚጥም ነው። ትንሽ ዳይት ለሚሰራ ሰው አይሆንም ክሬም ስላለው እንጂ ቀለል ያለ ስራ የሚጥም ሾርባ ነው ለጾመኛ ማለት ነው። አሁን 4 ሰዓት ተኩል ነው ያለው፣ 2 ሰዓት ነው። በዚህ ውስጥ ቶሎ ቶሎ ብዬ ሰርቼ በፍጥነት የምትደርስ ሾርባ ነው። ሁላችሁም ሰርታችሁ ሞክሩት። አሰራሩንም አብረን እናያለን። እና ውዶችዬ ይችን ቪዲዮ የምትደርሳችሁ አማና ላይክ እና ሼር ሰብስክራይብ ማድረግ እንዳዘነጉ። እህት ወንድሞቼ በያላችሁበት ሰላማችሁን ብዝት ይበልልኝ። በቃ ወደ ስራው አብረን እንግባ። እዚህ ጋር ትንሽ ዱቄት ያስፈልጋል። ውዶችዬ ያው ሾርባችን ደርሷል። ያው እስቲ 1 ሰዓት እንኳን አልሞላም፣ ኧረ አልሞላም። ቢፈጅ 40 ደቂቃ ምናምን ነው። በፍጥነት ነው የሚሰራው እና ሰርታችሁ ሞክሩት። ይሄን ይመስላል።
በጣም መቅጠን የለበትም። በቀሎውን መጨረሻ ላይ ነው የምትጨምሩት። ዶሮውን እና ካሮትን ብቻ ነው የምታቁላሉት አብራችሁ። እናማ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። የዛሬው ስራችን ይሄን ይመስል ነበር። ሰርታችሁ ሞክሩት። የሚጥሩ ሾርባ ነው ውዶችዬ። እስከምንገናኝ ሰላም ሆኖልኝ በቃ